50 ዓመት 40 ዓመት የኖሩት ሲመቱ ተችለው ነው አይናቸው ጠፍቶ ጥርሳቸው ወልቆ ችለው ኖረዋል ምክንያቱም አሁን አንዳንዶቹ ሰዎች ልክ እንዳልሽው ሊያገለግሉ ሳይሆን የመጡት ሊገለገሉ ነው ችግሩ ታውቋል አንድ ችግሩን ካወቅሽው ለምንም ቢሆን ቻዩ በቃ ጻባዩ ይታወቃል ይባላል እሱስ ቢሆን ከወደደሽ ለምንድነው የሚወድ ሰው የሚያረጋውን ነገር የማያረጋው መውደድ ሁሉን ነገር ሊያስደርገን የሚችል ነገር ነው ተብሎ ይታሰባል ከወደድሽው ምንም ነገር ቢያደርግ መታገስ አለብሽ ምንም ቢያጠፋ ሳዳጊነት ግን የህይወት ዘመን ስራ ለምሳሌ አባት እየሰከረም ቢሆን ሚስቱን እየደበደበም ቢሆን ልጁን እየደበደበም ቢሆን ቢኖር ይሻላል ለሴቷ ለባልሽ ተገዢ ተባለች አይደል ምን ብሎ ነው ያዘዘው እሱ ባሏል ግዛት ነው ወደዳት ጾታዊ ጥቃትም አለ ወሲባዊ ጥቃት ይደርስባቸዋል ሴቶች አይደል እሱን መንከባከብና ማጥቃት እንዴት ነው ይገናኛሉ አይገናኙም ስለዚህ የሰማሁትን ታሪክ አስታወስከኝ አንድ ገበሬ እንዲያግዘው ሌላ ሰው ቀጠረ ይባላልና ያ የቀጠረውን ገበሬ አብሮት ይሄዳል ግን የሚያርስበትን እቃዎችን ሁሉን ነገር የሚሸከመው ራሱ ነው ሲሄዱ በመንገድ ላይ ወደ እርሻቸው ሲሄዱና ሰዎች ሲያዩአቸው ሲያገኙአቸው ሁሉን ነገር የተሸከመው እሱ ነው እና ገበሬ ቀጥረሃል እንዲያግዝ ሸክሙንም የተሸከምከው አንተ ነህ ከዛ ሄደውም ሲያርሱ የሚያርሰው ራሱ ነው እና ለምንድን ነው ይሄን ያደረከው ሲባል መሮት እንዳይሄድብኝ ነው ተማሩ ብሎ ሁሉንም ይዞትም የሚሄደው የሚያርሰው ምንም ያረጋው ራሱ ነውና አሁን የብዙዎቻችን ትዳር እንደዛ ይመስለኛል ከገጠመ አንድ ሰው ተሸክሞ ሁሉን ነገር በትግስት ችሎ ጥፋቱንም ያያየ የሚገባበትን ያደረገ ከሱ የሚጠበቀው ከሌላኛውም ሰው የሚጠበቀው ራሱ ያረጋ ምንም ሳይጠብቅ ከዛ ሰው ራሱ ያረጋል ለምን ተማሮ እንዳይሄድበት በማለት ማለት ነው ግን ቢሄድበት ምንድነው የሚያጣው ኦሬዲ አሁን መጀመሪያ ምን ያረጋግለ ስላለ ታሪኩ ምን ያስታውሰኛል ግንኙነት ሁለተኛው ሻይ ብቻ አይደለም የሁለት እኩል የሆኑ አዋቂዎች ግንኙነት አይሽ አሁን እዚህ ጋር ስለ ግንኙነት ያለሽ የመጀመሪያ እሳቤና እይታ በትክክል የሚፈተንበት ነው አንዳንድ ሰዎች መጀመሪያ ራሳቸውን አልሆኑ ከዛ የተነሳ የዋስትና ስሜት ችግር አላቸው ማለት በእንግሊዘኛ ኢንሴኪዩሪቲ ምንለው ማለት ምን ማለት ነው በራሴ መቆም አልችልም መጀመሪያ ራሱን ያልሆነ ሰው ከሰው ጋር መሆን አይችልም ሲጀመር ስለዚህ ራሳቸውን ያልሆኑ ሰዎች ከሌላ ሰው ጋር በሚሆኑበት ጊዜ በጣም ከልክ ያለፈ ስጋት አላቸው ሌላው ሰው ጥሎኝ ሊሄድ ይችላል መጀመሪያም እንኳን አብሯቸው አይደለም መቼ አብሯቸው ሆኖ ነው ጥሏቸው የሚሄደው አሁን ይሄ እንግዲህ ምንድነው የትኛውም ይላል አንድ ሰው ሲናገር ክፉ ምንድነው ሲሉት የተገለበጠ እውነት ነው evil is a distorted good አንዳንድ ጊዜ ማህበራዊ ፍላጎት ይኖረናል አይደል ከአንድ ወይም ደግሞ ከጥቂት ሰዎች ጋር ጠለቅ ያለ ግንኙነት ይኖረን እንፈልጋለን ያንን የግንኙነት ፍላጎታችን ሊሆን ይችላል እንደዛ የሚያረጋን ነገር ግን የግንኙነቱ ፍላጎት በተገቢ ሁኔታ አልተሟላም ነገር ግን ግንኙነት ውስጥ ነው ያለነው ብለን ብቻ እንድናስብ ያ የዋስትና ስሜት እጦት ከዛ ሰው ጋር ኮኔክት እንድናረግ ሊያረጋን ይችላል I think psychologically ወይም ደግሞ በስነ ልቦና ሳይንስ ኮዲፔንደንት ነው የሚባለው ብርቱ የሆነ የስሜት ጥገኝነትን እናያለን የስሜት ጥገኝነቱ ደግሞ መጀመሪያ ወዳለው ነገር ያረጋናል ያ የምንፈልገው ሰው የፈለገውን እያደረገ የሚያረጋው ነገር ደግሞ ግንኙነቱን እየጎዳ ምንም አለማድረጉ አይደለም ማለት ለግንኙነቱ አውንታ ያለ ማስተዋጽኦ አለማድረጉ ብቻ ሳይሆን እንዲያውም ግንኙነቱን ስልታዊ በሆነ መልኩ አንዳንድ ጊዜ የሚጎዳ ነገር እያደረገ እንኳን ያንን ነገር
ችለን እንኖራለን ማለት ነው። ይሄ ማለት ማለት ነው በአንዱ በኩል እኩልነት እንደሌለ ትመለከቻለሽ። ሁለተኛ እንደገና ደግሞ የአንድ ሰው ፍላጎት ብቻ በተፈለገው መልኩ ያለምንም አግባብ ማለት ነው እንዲሟላ እንዲሆን እንመለከታለን። እንዲያው እንኳን በጠበበ ፍቅርን የጨመረ የትዳር ተቋም አይደለም ቀርቶ በዓለም ስርዓት ውስጥ የትኛውንም ተቋም ብትመለከቺ የሚመራው በስርዓት ነው ማለት ማኔጀር ስለሆነ የፈለገውን ነገር አያደርግም። ሁለቱንም የሚያገናኛቸው ምን አለ? የግንኙነት ስርዓት የሚጠበቅበት የቢሮ የግንኙነት ስርዓት አለ ማለት ነው። እሱ ካለው ግንኙነት እንዴት ነው ይሄ? ይሄ ማለት እኮ የግንኙነቱ አይነት በጣም ከዛም በላይ የላቀ ስለሆነና እንዲሁም ደግሞ ኢንቮልቭ የሚያደርገው አካላት ከሁለቱ ከተገናኙ ሰዎች ያለፈ ልጆች አሉ፣ ቤተዘመድ አለ። እነዚህ ሁሉ የያዘ እንዴት ነው ስርዓት የሌለው? ስለዚህ እንዲያውም የግንኙነቱ ስርዓት መመራት ያለበት ያ ግንኙነት የሁለቱንም ፍላጎት በጤናማ በሆነ የሁለትዮሽ ስሜትና የሁለትዮሽ መንገድ የሁለቱንም ፍላጎት ያሟላ መሆኑን አንዴ ብቻ ለሚያረጋግጡት በተለያየ ጊዜ ዛሬ የፈለኩትን ነገር አልፈልግ እችላለሁ፣ ልቀንስ እችላለሁ፣ ልጨምር እችላለሁ። እንደገና ደግሞ እንደየኑሮ ሁኔታና እንደምፈልገው ነገር ብዙ ተለዋዋጭ ነገሮች ሊኖሩ ይችላሉ። ያንን ሁለቱም በአንተ ትብስ በአንተ ትብሽ የሁለትዮሽ አዊ ፍልስፍናው መጀመሪያ መኖር አለበት። ምክንያቱም አሁን አንዳንዶቹ ሰዎች ልክ እንዳልቸው ሊያገለግሉ ሳይሆን የመጡት ሊገለገሉ ነው። ሊገለገል የመጣ ሰው ሌላውን ሰው በሙሉ እንደቃ ነው የሚያየው። አይተሽ ከሆነ በግንኙነት ውስጥ በጣም ከልክ ያለፉ ራስ ወዳድ ሰዎች እነሱ የሚፈልጉትን ነገር እስካረጉ ድረስ ሰዎችን እንደ መሳሪያ ያሉ፣ እነሱ የሚፈልጉትን ነገር ካላዩ ደግሞ እንደ መሰናክል ያሉ። ይሄ ምንድነው? ሰዎችን መጠቀሚያ የማድረግ ነገር ማለት ነው። እንደምናየው ደግሞ መጠቀሚያን የሚያደርጉ ሰዎች አሁን ትዳሩ ስለነሱ ይቀጥል ነው አይደለም የሚሉት። መጀመሪያ እንዳይቀጥል የፈለጉት እኮ እነሱ ናቸው። ለምን? የሚያስቀጥል ስራ እየሰሩ ባለመሆኑ ምክንያት ማለት ነው። እና ወዲያውኑ ደግሞ ይሄ በተለይ የጅምላ ፍረጃው ያለ እውቀት ነገሮችን የማድረግ ነገሩ በጣም የበዛ ስለሆነ በእኛ ማህበረሰብ ውስጥ ወዲያውኑ በቃ ደከመኝ አቃተኝ ያለ ሰው በጣም ይወገዛል። በጣም በብዙ መልኩ ትወገዛለች፣ ይወገዛል። ግን ምንድነው የተፈጠረው? ለምንድነው እንደዛ የሆነው የሚለውን ነገር የሚጠይቅ ሰው በጣም ጥቂት ነው። አንድ ሰው መጀመሪያ ታሪኩን ይዞ ለምሳሌ ወደ ማህበራዊ ትስስር ገጾች ይዞ ቢወጣ መጀመሪያ ለተናገረው ሰው ብዙ ሰው ይፈርዳል። ግን ምንድነው የሆነው? ለምንድነው እንደዛ የሆነው የሚለውን ነገር የሚጠይቅ ሰው በጣም ጥቂት ነው። አዎ፣ ለምንም ይሁን ችግሩ ታውቋል። አንድ ችግሩን ካወቅሽው ለምንም ቢሆን ቻዩ በቃ ጸባዩ ይታወቃል ይባላል። አሁን ሰዎችም ሲያስታርቁ ካየህ እንዲህ ነው ችግሩ። አዎ በቃ አውቀሽው የለም ወይ? ችግሩን ካወቅሽ ለምን እንዳመሉ አስቺው፣ ለምን ለትዳርሽ ስትይ ለልጆችሽ ስትይ ይባላል። እንደውም አሁን አንተ ቋሚ ሰጪ ቋሚ ተቀባይ የለም ስትል በጣም ትክክል ነው። አንዳንድ ሰው በቋሚነት እንዲያደርግ ይፈልጋል፣ ያኛው ሰው ደግሞ ቁጭ ብሎ እንደቃ እንዲገለበጥበት ይፈልጋል። እና ምንድነው መንከባከብ አለብሽ። ማቃቸውም ግንኙነቶች አሉ በስራችንም የሚገጥመን፣ አንተም ብዙ ይገጥመሃልና መንከባከብ፣ ማገዝ፣ መውደድ፣ ሰላም መስጠት ያንዱ ሰው ብቻ ድርሻ ተደርጎ ይታሰባል። ለምን ወደ ቤቱ ትመልሺዋለሽ? እንደዚህ ባደረግሽ ጊዜ ባጠፋ ቁጥር ስትቺው ወደ ቤቱ የሚመልሰው ነገር ብዙ ስታደርጊ ያ ሰው ይመለሳል ይባላል። እና በሁለትዮሽ ግንኙነቱ ራሱ የማመናችን ነገር ጥቂት ነው። ለምን አንዱ ሰው መላሽ ነው፣ አንዱ ሰው አጥፊ ነው፣ አንዱ ደግሞ ቻይ ነው። ይመልሳል፣ ይችላል፣ ሰላም ይሰጣል እንጂ ያ ሰው ቤቱን ፈልጎ ለቤቱ መስራት እንዳለበት የማይገባ ነገር ደግሞ ማድረግ እንደሌለበት ስንናገር አይታይም። አሁን እዚህ ጋር ምንድነው ያገባሁት? ህፃን ነው ያገባሁት ወይንስ አዋቂ ሰው ነው ያገባሁት? ምክንያቱም
አንድ ሰው ወደ አዋቂነት የህይወት ክልል ውስጥ በሚገባበት ጊዜ በቀጥታ እዛ ህይወት ውስጥ በመግባቱ ውስጥ ብቻ የሚወስዳቸው ኃላፊነቶች አሉ። አንዱ ኃላፊነት መጀመሪያ እንደተናገርኩት ለራሱ ነው። ለራሱ ኃላፊነት መውሰድ የሚችል ሰው ቀጥሎ ደግሞ ሌላው ሰው ኃላፊነት ይወስዳል። ስለዚህ መጀመሪያ እንኳን ተናገርናቸው መጀመሪያ ላይ ይሄንን ያላደረገ ሰው ወይም ደግሞ ይሄንን ማድረግ የማይችል ሰው ግንኙነት ውስጥ እንዴት ገባ? እኔ አሁን ሰው ለምን ይሄንን ነገር አላወቀም ብዬ ማንንም መውቀስ አልፈልግም። ማወቅ ነበረበት፣ ተገቢ ነው፣ አስፈላጊ ነው። አስፈላጊነቱም በጣም የታወቀ ነገር ነው። ነገር ግን እኔ አሁን ሰዎች ጋር የማየው ችግር አለማወቃቸው አይደለም፣ ለማወቅ ያላቸው አመለካከት በራሱ የተበላሸ መሆኑ ነው። ስለዚህ አሁን እዚህ ጋራ are we caring or caretaking ነው ትልቁ ጥያቄ። ማለት ምን ማለት ነው? በፍቅር ከልባችን ወደንና ፈልገን ፈቅደን የምናደርገው ነገር ምንድነው የሚባለው? እንክብካቤ ነው የሚባለው። ስለዚህ የምንወደውን ሰው ልጆቻችንን ሳንሰስት ሳንቆጥብ ይህንን ነገር እናደርጋለን። ነገር ግን ሰዎች የራሳቸውን ኃላፊነት ባለመወጣት ሳይወጡ ወይም ደግሞ እንዳይወጡ የምናረግ ከሆነ አሁን ኬርቴክ እያደረግን ነው። ይህንን የምናረገው በምን ሴንስ ነው ማለት ነው? ሌላውን ሰው እኛ የነሱን ኃላፊነት ደርበን ኃላፊነት ስንወስድ ባይዘው እነሱ ኃላፊነታቸውን ላለመውሰዳቸው አስተዋጽኦ እያደረግን ነው። አንደኛ። ሁለተኛ እነሱ የራሳቸውን ሸክም እንዳይሸከሙ በመናረግበት ጊዜ እኛ የራሳችንን ሸክምና የነሱንም ሸክም አብረን በመሸከማችን ምክንያት መጨረሻ ላይ እኛ የራሳችንን ሸክም መሸከም የማንችልበት ደረጃ ላይ እንድንደርስ እድል እየፈጠርን ነው። ስለዚህ የነሱ ኃላፊነታቸውን አለመወጣት ለኛ የህመም ምንጭ ነው። እኛ ደግሞ የነሱን ኃላፊነት መወጣት ማለት እነሱ የበለጠ በልቅነትና ያለምንም ኃላፊነት እንዲፋነኑ እድል እየሰጠናቸው ነው። ይሄንን የሚመክር ሰው አንደኛ አሁን መካሪው ማን ነው የሚለው ነገር እኔ መጠየቅ ይኖርብናል ይመስለኛል። ምክንያቱም አሁን አንዱ ትልቁ እኛ ሀገር ያየሁት ነገር ምንድነው? ግንዛቤን ነው የምናገረው። በተለይ ማህበራዊ ሚዲያውን ስንመለከት አይተሽ ከሆነ ሁሉም ሰው መካሪ ነው። ግን ያ መካሪ ማን ነው? ከልምዱ ነው ወይ የሚናገረው ወይንስ ደግሞ ሳይንሳዊ መሰረት ኖሮት ነው ወይ የሚናገረው የሚለው ነገር መጠየቅ አለበት። ምንጩን ከየት ነው የቀዳው? ከየት ነው ያመጣው? የሚናገረው ነገር ከየት ነው ያመጣው? ምንድነው መሰረቱ? እኔ አንድ ምለው ነገር አለኝ። ሰዎች የቀዱበትን ስፍራ መናገር አለባቸው። ተሞክሮ ምናምን ነገር ከሆነ ለአንዱ የሰራ ተሞክሮ ሌላኛው ሰው ተሞክሮ ላይሰራ ይችላል። ወይም ደግሞ ለአንዱ ልክ የሆነ ነገር ሌላው ልክ ላይሆን ይችላል። ተሞክሮ መጥፎም ጥሩም ሊኖር ይችላል። ተሞክሮ የሳይንሳዊ ወይ ደግሞ መንፈሳዊ ከሆነ ምንጩ መናገር አለበት። ወይ ቁርአን ነው መጽሐፍ ቅዱስ ነው ማለት አለበት። ያንን የሚሰማውንም ሰው እየወሰነ ነው ማለት ነው በሂደት ውስጥ። ከሳይንስ ደግሞ የሚያወራ ሰው ቢጠየቅ ከየት ነው ያመጣው? ማነህ አንተ? ምንድነህ አንተ? ተብሎ መጠየቅ አለበት። ማለት ይሄንን ባለመጠየቃችን ነው ሁሉም ኤክስፐርት ኦፒኒየን ወይም ደግሞ የሙያ ትንተና ነው የሚሰጠው ብሎ ሰዎች በቀጥታ ይወስዱትና ይሄው ከሌ እኮ እንደዚህ ብሏል፣ ከሌ ባለው መሰረት እያረክሽ አይደለም፣ ባልሽ አንቺ ምን ብታሳጭው ነው የወጣው ምናምን ነገር። ልክ አሁን እኔ የሚመስለኝ ምንድነው ሚስትየዋ ትልቅ አዋቂ ሆና እሱ ደግሞ ከ18 ዓመት በታች ያለ ቲኔጀር ገና ስሜቱን መቆጣጠር የማይችል ለሚያረገውም ሆነ ለማያረገው ነገር ኃላፊነትና ተጠያቂነት የሌለበት አይነት ሁለት እኩል ያልሆኑ ወይም ደግሞ የአዋቂዎች ግንኙነት ያልሆነ ያስመስለዋል። ይሄ ስንል ሰዎች በሆነ ጊዜ ውስጥ ከኃላፊነት ሊጎሉ አይችሉም እያልኩ ነው አይደለም። ወይም ደግሞ አንደኛችን ከሌላችን የበለጠ ልንሰጥ አንችልም እያልኩ ነው፣ እሱን አይደለም። ነገር ግን የምናረገው በጎ ነገር እንዳላግባብ ተወስዶ ወይም ደግሞ ፎር ግራንትድ ተወስዶ ሌላው ሰው የፈለገውን ነገር እንዲያረግ እድል የሚሰጥ በፍጹም መሆን የለበትም። ሌላው ከዚህ ጋር ያይዘን እንድናነሳ የፈለኩት መውደድ ስለመውደድ ነው። ማለት መውደድ ሁሉን ነገር ሊያስደርገን የሚችል ነገር ነው ተብሎ ይታሰባል። ከወደድሽው ምንም ነገር ቢያደርግ
መታገስ አለብሽ። ምንም ቢያጠፋ መቻል ነው ያለብን እንጂ በአግባቡ መኖርን ሳይሆን መውደድ ሁሉን ያስደርገናል ማለት ነው። በዛ ሐሳቤ ለፍቅር ስንል ለምንወደው ነገር ስንል ያ ሰው ከቤት እንዳይወጣ ለመያዝ ስንል በዛ ልክ እናንሳለን። ጥፋቱን እያየን ዝም እንላለን። ሁሉ ነገር ሲደረግብን ዝም እንላለን ማለት ነው። መውደድ ምን ሆኖ ነው እንዲህ የምናደርገው? ምክንያቱም መውደድ ራሱ ወይም ደግሞ እኔ እንደውም እኮ መውደድ አይደለም ያለ መዋደድ ነው። መዋደድን በምንመለከትበት ጊዜ ማህበራዊ ነው፣ ሁለትዮሻዊ ነው። አሁንም ይሄ ማለት ምን ማለት ነው? አይ ቲንክ በትዳር ግንኙነት ውስጥ ያለን የፍቅርን ስርዓት የረሳ ነው ይመስለኛል። ሰዎች መጀመሪያ አካባቢ ላይ ኢንፋቹዌሽን ወይም ደግሞ በተወሰነ መልኩ ስሜት የበዛበት ግንኙነት ሊኖራቸው ይችላል። መጥፎም አይደለም ኃጢአትም አይደለም በእኔ አተያይ። ያ ደግሞ ምንድነው ግንኙነቱን እኔን በእንደዛ አይነት መልኩ ወደፊት ከማገባት ወይም ደግሞ ካገባዋት ጋር በእንደዛ አይነት ስሜት ውስጥ መጣበቄ ወደ ሌላ ነገር እንዳላይ ወደ ሌላ ሰው እንዳላይ የሚያደርግ ትክክለኛ የተፈጥሮ ሂደት ነው። ለሁለቱም ይሰራል ማለት ነው። ከዛ በኋላ ግን ያው ሌሎች ላይ በደንብ አይኔን እንዲጨፍን ልክ ከተጋባን በኋላ ግን አይናችን በደንብ መበልጠጥ አለበት። ይሄ የምናየው ለምንድን ነው? ያኔ በጮኝነት ሂደት ውስጥ ሊሆን ይችላል ወይም ደግሞ በግንኙነቱ ጅማሮ ሂደት ውስጥ ያየናቸውን ያላየናቸውን ነገሮች ገለጥ ገለጥ አድርገን በምናይበት ጊዜ ተግባራዊ ህይወት ጀመረ ማለት ነው። ስለዚህ የመጀመሪያው ላይ ብዙ የሚታየው ግንኙነታዊ መልኩ ነው። ግንኙነታዊ የመጨረሻ መልኩ ደግሞ የስሜት ትስስሩ ነው ያለው ማለት ነው። በኋላ ግን ሪያሊቲ ሴት ኢን ያደርጋል። አይተሽ ከሆነ ብዙዎቹ እኔ እንደው እኮ እንዲህ አላውቀው ነበር ይላሉ ችግራቸው ሲነገራቸው። እኔ እኮ እናቴም እንደዚህ ተናግራኝ አታውቅም፣ ወንድሜም መቼ አገባሽ እሱ። ማንኛው ወንድምሽም ሆነ አክስትሽ አጎትሽ የሚያውቁሽ በሌላ እንጂ በግንኙነት አያውቁሽም። ስለዚህ የምር የሚያውቅሽ አጠገብሽ ያለው ሰው ነው ማለት ነው። አየሽ ግንኙነት በራሱ ሌላ የተለየ ደርዝ አለው ማለት ነው። ሌሎች ሰዎች በማያውቁሽ መልኩ አጠገብሽ ያለው ሰው እንዲያውቅሽ አንቺም በዛው ልክ ማለት ነው። ስለዚህ ሪያሊቲ ሴት ኢን ያደርጋል ወይም ደግሞ እውነታው በትክክል ይመጣል ማለት ነው። ለምን ተግባራዊ ነው ግንኙነት በምንልበት ጊዜ ፍቅርም በባህሪው ምንድነው ማለት ነው? ተግባራዊ። ምን ማለት ነው? ፍቅሬን የምገልጸው እወድሻለሁ በማለት እንደው የፍቅር ቴክስት የልብ ቅርጽ ምናምን ነገር ያለው በመላክ ነበር መጀመሪያ። አሁን እሱን ብልክ መሳቂያ ነው የምታረጊ። ምክንያቱም የልጆች ትምህርት ቤት ክፍያ ይመጣል፣ ቤት ውስጥ ኃላፊነት መጋራት ይመጣል። ከዛ በኋላ ተግባራዊ መስተጋብሩ ነው ራሱ የፍቅር መገለጫ የሚሆነው ማለት ነው። እንዲያውም አንድ ሰው ይናገራል፣ ብዙ ሰዎች ፍቅር ማለት በጣም ኢንፋቹዌሽን ይመስላቸውና ትንሽ ቆየት ብለው ፍቅር ያለቀብኝ ይላሉ። ፍቅርን በተሳሳተ መንገድ ተርጉመውት ነው። ምክንያቱም ኢንፋቹዌሽን ወይም ደግሞ ይሄ የአፍላ ፍቅር ነው ምናምን ነገር የሚሉት ማክሲመም ወይም ደግሞ ረጅም ጊዜ የሚቆየው እስከ 2 ዓመት ተኩል ነው። በጣም ከሄደ ቢባል እስከ 3 ዓመት ተኩል። ስለዚህ በዛ የፍቅር ወንዝ ውስጥ እየፈሰሰ መኖር የሚፈልግ ሰው በየ3 ዓመቱ ወይም በየ2 ዓመቱ እየፈታ ማግባት አለበት። ስለዚህ ፍቅርን ያልተረዳ ነው ማለት ነው። እሱ ወደ ሌላ የፍቅር ስርዓት ነው የሚሸጋገረው። እርስ በርስ ወደ ማገልገል በተግባራዊ ህይወታችን ነው ፍቅራችን የሚገለጠው ማለት ነው። ስለዚህ ራሱ ፍቅሩን እንዴት ተረተሩ ነው በዛ አይነት ሌላውን ሰው እንድናይ ወይም ደግሞ እንድንታይ የሚያደርገን? ይሄ ነው ትልቁ ጥያቄ። ከሱፐር ማርኬት እባክህ እንዲህ ፈልጌ ነበር መንገድ ላይ አምጣልኝ ስትይው ባልሽን አላመጣልሽ፣ መጥቶ ግን እወድሻለሁ አለሽ። እንዴት ነው ፍቅር? ያው በተግባር ኑሮ ይጀምራል ማለት ነው። ከምናወራው ነገር አልፈን እውነት ነው። በተግባር እንገባለን። ለዛ ይመስለኛል እንግዲህ እኔ የማነበው መጽሐፍ ቅዱስ መዋደዳችሁ በቃልና በአንደበት አይሁን ይላል። ማለት in truth and in deed በእውነትና በስራ ይላል። በእውነትና በስራ እውነተኝነቱ እየተረጋገጠ የእውነት ማረጋገጫ አንዳንዴ እውነት ለመናገር ስራ ነው። ምክንያቱም አሁን አንዳንዴ የሚመጣበት ጥያቄ አለ። ሰው ይታወቃሉ? በደንብ ነው የሚታወቀው። በምኑ? በስራው ነው። ስራ ገላጭ ነው ማለት ከንግግር በላይ ገላጭ ነው።
ወይም ደግሞ መጀመሪያ ከገባነው ቃል በላይ ገላጭ ነው። ስራ ደግሞ ኮንሲስተንትሊ ወይም ደግሞ በሂደት ውስጥ በጊዜ ውስጥ የማሳየው ስራ ሻረው ምን አይነት ሰው እንደሆነ ያንጸባርቃል ማለት ነው። አሁን የሁለትዮሽ ግንኙነቱ ላይ በጣም መስራት ያለብን ይመስለኛል። ከንግግራችንም ስንነሳ ለምን አሁን በተግባር ኑሮን ስንጀምር ለምሳሌ ሁለታችንም ባልም ሚስትም ስራ ይኖረናል፣ ውጪ የምንሰራው ስራ። ስንገባ ደግሞ የቤት ውስጥ ኃላፊነቶች አሉ፣ ልጆች አሉ፣ እነሱም መንከባከብ አለ፣ ምግብ ማብሰል አለ፣ ብዙ ኃላፊነት አለብን። እና እሱን ኃላፊነት አንድ ሰው እንዲወጣው ይጠበቃል። ለምን ከወደድሽው ምግብ ብትሰሪስ፣ ለምን ልጆቹንስ ብትንከባከቢ፣ ሁሉን ነገር በመውደድ ተሳቦ አንድ ሰው እንዲሰራ ይፈልጋል። እና የሁለት ሰው ጥረት፣ የሁለት ሰው ግንኙነት፣ የሁለት ሰው ኃላፊነት መሆኑን በደንብ መረዳት ይኖርብናል ብዬ አንድ ሰው ከወደደ ሁሉንም ነገር ያደርጋል የሚል እሳቤ እንዴት ሰዎች አእምሮ ውስጥ ጠልቆና ዘልቆ እንደገባ ግራ ነው የሚገባኝ። እኔ ግን ትልቅ መዛባት ወይም ትልቅ ዝበት ነው የምለው። ምክንያቱም እንዳልኩሽ ነው፣ እሱስ ቢሆን ከወደደሽ ለምንድን ነው የሚወድ ሰው የሚያደርገውን ነገር የማያደርገው? እሱማ ባል ሆኗል እኮ። ባል መሆኑ በቂ አይደል? አሁን በአሁኑ ሐሳቤ እኮ ማለት ስለ ወንድና ስለ ሴት ያለን የእኩልነት አተያይ ላይ ነው ደግሞ እዚህ ላይ የሚመጣው። ምክንያቱም እሱም ቢሆን እኮ ተግባራዊ መልክ አለው። ተግባራዊ መልክ ማለት ማለት ነው ሚስቴን ያገባኋት ለምንድን ነው ወይም ደግሞ ባሌን ያገባሁት ለምንድን ነው በሚልበት ጊዜ ሁላችንም አንተ እንዴት ትረዳዋለህ ካልሽ፣ ለምሳሌ ሴትም ባላትና በሆነችው ነገር ሁሉ ባሏን ለማገልገል፣ ወንድም ባለውና በሆነው ነገር ሁሉ ሚስቱን ለማገልገል ነው። እሺ ሁለቱም የሚያገለግሉ ከሆነ ምንድነው የሚደረገው? እሱም እሷን የሚያገለግሉ ከሆነ አንደኛው ሌላው ላይ የማይገባ ጫና ፈጥሮ ወይም ደግሞ አንደኛው በልቅነት ሌላኛው ደግሞ በጫና የሚኖርበት ምንም አይነት መንገድ የለም ማለት ነው። ይሄ ነው እንግዲህ ግንኙነትን የሚያቆየው። አሁን እቺ ሰው ያገባችው ሌላውን ሰው ለመንከባከብ፣ ነገር ግን ከሌላው ሰው ምንም ነገር ሳትጠብቅ ይህንን ነገር የምታረግ ከሆነ አይ ቲንክ እየኖረች ያለችው የሞንክ ላይፍ ነው። ወይም ደግሞ ምንድነው የምትይው የጋብቻው ዓላማ ምን ሆኖ ነው ይሄ የሚሆነው? እኔ አሁን እሱን ነው የምጠይቀው። የጋብቻው ዓላማ ምን ነበረ? ምን ነበረ? አንድ ሰው ምንም አይነት ኃላፊነት ሳይኖረው ወይም ደግሞ ኃላፊነት ሳይጋራ ሌላው ሰው በሚከፍለው መስዋዕትነት እሱ እንዲኖር ነው ወይ? ወይም ይሄ ነው ወይ? እኔ አሁንም መጀመሪያ ግንኙነቱ አብሮ የተዋቀረበት ዓላማ ወይም ደግሞ የታቀደበት ዓላማ ምንድን ነበረ የሚለውን ነገር ልጠይቅ ያደርገኛል። አይ ቲንክ እኔ ብዙ ጊዜ የግንኙነት ችግሮችን በመመረመርበት ወይም በመፈትሽበት ጊዜ ግንኙነቶቹ መጀመሪያ ላይ እንዲሄድ ያስገደኛል። ብዙ ጊዜ ምን ማለት ነው? ምን ያህል ሰዎች ናቸው በተገናኙ ጊዜ ግንኙነታቸው የሁለቱንም ፍላጎት ጤናማ፣ ዘላቂ፣ እውነተኛና ሁለቱም ደስ ብሏቸው በሆነ መልኩ እንዲያገለግል በሚመስል ቅርጽ ወይም ደግሞ በራሳቸው ምስል ቅርጽ ምን ያህል ይቀርጹታል ብዬ በማስብበት ጊዜ ብዙዎቹ ያችን የጮኝነት ጊዜ በተገቢ ሁኔታ ይጠቀሙበታል ብዬ እያሰብኩ አይደለም። አብሮ መብላት፣ አብሮ መጠጣት እንደዚህና ጨዋታው ላይ ነው እንጂ ትኩረቱ እና እንደው መቼ እንደሚጋቡ እና እንደው አብረው እንደሚኖሩ ነው የሚነፋፈቁት እንጂ ትዳር የሚጠይቀውን ኃላፊነት አስቀድሞ አይቶ ነገር ግን አሁን ዛሬ ከኛ ምን ይጠበቃል፣ ከኔ ምን ይጠበቃል፣ ከአንቺ ምን ይጠበቃል፣ ምንድነው የምጠብቀው የሚለውን ነገር በተገቢ ሁኔታ ተወያይቶ ሁሉም ሰው ጤናማ የሆነ እይታ ኖሮትና እይታውንም የሚመጥን የባህሪ ይዘትና የስብዕና ግንባታ አለመደረጉ ትልቅ ክፍተት የሚያመጣ ይመስለኛል። ምክንያቱም በካልቸር በባህል ማማኘት ይቻላል፣ ግን ችግራችን አይፈታው ማለት ምንጩን ለመናገር ፈልገን ነው እንጂ አሁንም ባህላችን መውቀስ አይደለም። ማለት ባህል በእያንዳንዱ ቤት ገብቶ ይሄን አድርጎ ያን አድርጎ ምናምን ነገር አይደለም። አስተሳሰባችንን ቀርጾታል። ነገር ግን አስተሳሰባችን እኛ የምንፈልገውን ነገር እንድናረግ እየረዳን ካልሆነ የመቀየር ኃላፊነት የኛ ነው። ስለዚህ አሁን
ዝናቡ መምጣት አልነበረበትም እና ዝናቡ ከመጣ ከቤት አልወጣም ብትይ ስራሽ ይቀራል። በመውጣት ምክንያት የምታገኘው ነገር ታጫለህ። ዝናቡ ቢመጣም ሳይመታኝ ወይ ጃንጥላ ይዤ ወይ ደግሞ በመኪና ሄጄ የምፈልገውን ነገር አደርጋለሁ። ኢዘናዘር ኢሹ። ስለዚህ አንዳንድ ጊዜ እንደ ዝናቡ ነው ባህልን ማንቆጣጠረው። መቆጣጠር አንችልም። ነገር ግን የግል አስተሳሰባችንን የግላችንና የራሳችን ስለሆነ በእኛም ቁጥጥር ውስጥ ስለሆነ ያንን ነገር መሞገት ካለብን ራሳችን መሞገት ይኖርብናል። ኢቨን አጠገባችንም ያለ ሰው ልክ ያልሆነና የተዛባ ሀሳቤ ካለው መሞገትና አግባብ ባለው መልኩ እንዲቆም ተገቢነት ባለው መልኩ ቻሌንጅ ማድረግ ይኖርብናል ማለት ነው። ልክ ነው። ወደ መጀመሪያ ቅድም ወደ አነሳነው ነገር ራሱ ይወስደናል። እንዳልከው ትዳር ውስጥ ስንገባ አለቀ ብለን የመጨረሻ ግባችን ነው አድርገን የምናስበው። ለምን በጓደኝነት ብዙ ነው የምናደርገው። ምን ያስደስታታል፣ ምን ያስደስተዋል፣ ብዙ እንደክማለን። ከዛ ተንበርክከን ሺ ሴድ የስ ምናምን እንላለን። ከዛ በኋላ ግን የስ የተባልነውን ቫሊዩ አይገባንም ወይ ሌላ ብዙ ሰውን ኖ ብላ ነው ያቺ ሰው ወይም እሱም እንደዛው ለሌላ ሰው የማይገቡትን ኮሚትመንት ነው ከዚህ ሰው ጋር የገቡት። ግን ለዛ ለገባንበት ነገር እንዴት ኃላፊነት ወስደን እንስራ ሳይሆን በቃ ገባን የመጨረሻ የገባንበት ነገር እናረገውና ቁጭ እንላለን፣ እናርፋለን፣ ስራችንን እንተዋለን። የሁለት ሰው ግንኙነት አናረገውም። ገብተን ደስታን የምናጣጥምበት ነው እንጂ ለዛ ደስታ እኔ ምን አስተዋጽኦ ላርግ ወይም ምን መደረግ የሌለበትን ነገር አላርግ ብለን አናስበውም። እና እንዳልከው ነው የስራው መጨረሻ አርገን ስለምንቆጥረው ይመስለኛል። ያው አይ የስራው አክቹዋሊ ጅማሬ ነው። ምክንያቱም ሜዳሊያ የሚሰጠው የፈለገ ፈጣን ሯጭ ቢሆን አንዳንድ ጊዜ እኮ እንደውም አንቺ መጀመሪያ ላይ ነው እንደሚገርምሽ መሀል ላይ ሮጠው መጨረሻ ዙር ላይ ትንሽ ሲቀራቸው ከሩጫው የሚወጡ እኮ ብዙ ነው ያሉት። እና እንደውም ሩጫ ጥሩ ምሳሌ ነው። እንደውም ትዳር ስፕሪንት አይደለም። ይሄ ምንድነው የአጭር ርቀት ሩጫ ሳይሆን የረጅም ርቀት ሩጫ። ውሃ አለው፣ ከፍታ አለው፣ ዝቅታ አለው፣ ሸለቆ አለው፣ ተራራ አለው። እነዚህ ሁሉ የሰውን ከምን እንደተሰራ ግንኙነቱ በምን ላይ እንደቆመ የሚፈትኑ የህይወት እውነታዎች ይገጥሙናል በየጊዜውና በየዕለቱ። እንደውም ለነሱ በቂ ልምምድ ማድረግ ይኖርብናል። ካልሆነ እኔ አንድ ሰው ቅድም ያልሽው ነገር ለኔ ምን መሰለሽ፣ አንድ ሰው አንድ ቢሮ ወይም አንድ ድርጅት ማስታወቂያ ወጣ፣ እንዲህ የሚሰራልኝ ሰው ፈልጋለሁ አለ። ያ ሰው ተቀጠረ፣ መጣ። ከዛ ሳይሰራ ክፈሉኝ እንደማለት ነው። የትዳርን ትርፍ እየፈለጉ ትዳር የሚጠይቀውን ነገር ኃላፊነት የማንወጣ ከሆነ ከትርፉንም ልናገኝ አይገባንም። ምክንያቱም ማይሰራው ነው የሚበላው። የዚህ ቢሮ ሰራተኛ ነኝ ብትል ማለት ነው። ዝም ብለህ በቃ እኔ እኮ እዚህ ቢሮ ነው የምሰራው እንደማለት ነው። ማለት ባል ነኝ አይደል ወይ ሚስት ነኝ አይደል ወይ ብለህ ቁጭ። አይ የሚሰጥሽ የስራ መዘርዝር አለ፣ ኃላፊነትሽን በግልጽ የሚያስቀምጥ። ከዛ በኋላ እንደገና ደግሞ ስራሽን በአግባቡ በተጠበቀብሽ መንገድ እየሰራሽ መሆኑን ማረጋገጫ ሪፖርት መጻፍ አለብሽ። ሪፖርትን የሚያይ አካል አለ። ኃላፊነትሽን በአግባቡ ካልተወጣሽ የሰው ኃይል አስተዳደር በህጉ መሰረት አስተዳደር እርምጃ ይወስድብሻል። አሁን ስለነዚህ ስለ መካሪዎች ነው የሚጨንቀኝ። ምክንያቱም ይሄ ባለመሆኑ ምክንያት የሚጎድለውን ነገር ያውቁታል ወይ? የሚጎድለው የጤና ጉድለት ልጆች ላይ ሊፈጠር የሚችለው የአሁንና የኋላ ጠባሳ በትክክል እናውቀዋለን ወይ? በትክክል እንረዳለን ወይ? ከየት ነው የቀዱትስ? ለአንደኛው ቻለው፣ ሌላኛው ደግሞ እንደፈለክ ሆን። እንደው ከቻልክና ካልቻልክ ግን በቃ ትችላለች የሚል ነገር ከየት ነው የመጣው? ለምን ማስተካከልን እንደውም እኮ አንቺን ቻዩ ማለታቸው እሱን በድካሙ እያበረቱት ነው ማለት። በድካሙ ቀጥልበት፣ በርታ ማለት ጠያቂ የለህም።
ተጠያቂነትም የለብህም እንደማለት እንዴት ያሻሽል ይሄ ሰው እንደውም የበለጠ ይሄ ምንድነው የሚባለው በእንግሊዘኛ ኢንታይትልመንት ይባላል የይገባኛል ስሜቱ እየጨመረ መጥቶ መጨረሻ ላይ እንደውም እኔ ከመለወጥ እሷ ብችለኛ አይሻልም ወይ ወይም ደግሞ እሱ ብችለኛ አይሻልም ወይ ወደሚል ድምዳሜ ይደርሳሉ ስለዚህ ግንኙነቱ ሁለተኞሽ አይመሆኑ ቀረ አንደኛ ሁለተኛ እንደገና ደግሞ ግንኙነቱ በግንኙነት አግባብ መቆሙ ቀረ ያ ደግሞ የሚገርምሽ ነገር ልጆቻችን ነገ ጥሩ ዜጋ ሆነው ለራሳቸውና ለሀገራቸው ለሚኖሩበትም ዘመንና ዓለም የሚጠቅመን በጎ አስተዋጽኦ ሊያደርጉ የሚችሉት ትክክለኛውን ሞዴል ቤት ውስጥ ነው የሚያዩት ስለዚህ እኛ የተሳሳተ ምሳሌ ሆነን ማለት የተሳሳተ ፍኖተ ህይወት ኖሯቸው ነው የሚኖሩት ነገ የጤና መቃወስ ይገጥማቸዋል በግንኙነት ሂደታቸው ውስጥ እኛ ሚስትነትንና ባልነትን የወከልንበት መንገድ ልክ ሳይሆን ሲቀር እነሱንም ህይወት አብረን ኢኳሊ እናጣመማለን ማለት ነውና እነዚህ ሁሉ ነገሮች ሲጨምቂያቸው ያለን ኃላፊነት ከግላችን ዘሎ ሌሎችን ሁሉ አፌክት የሚያደርግ ወይም ደግሞ የሚነካ ነው መንካቱ አንድ ትውልድ ላይ ብቻ የሚቆም አይደለም እነሱም ደግሞ ያንኑ ማንነታቸውን እንግዲህ የሆነ ቦታ ላይ ነቅተው ያንን ልክ ያልሆነ ነገር ሪቨርስ የሚያደርጉበት ወይም ደግሞ የሚያጥፉበት የሚያስተካክሉበት መንገድ ከሌላቸው በስተቀር ውጤታችን የቱ ጋር እንደሚቆም እንኳን አይታወቅም ማለት ነው ወላጆች ስንሆን ኃላፊነት አለብን ልጆቻችን ከኛ የሚማሩት ነገር አለ እኛን ያዩናል በተግባርም እናስተምራቸዋለን ከምንነግራቸው ይልቅ እንደውም በተግባር የሚማሩት ይበልጣልና ምን አይነት ሐሳብ ያለ ልጆች ወላጆች ቢኖራቸው ጥሩ ነው በጣም አይደል ግን መጥፎም ወላጆች ሆነው ቢኖራቸው ይሻላል የሚል ሐሳብ ያለ መጥፎም ወላጅ ከማይኖራቸው መጥፎ ወላጅ ቢኖራቸው የሚል ምርጫ አለ ማለት አሁን ለምሳሌ አባት እየሰከረም ቢሆን ሚስቱን እየደበደበም ቢሆን ልጁን እየደበደበም ቢሆን ቢኖር ይሻላል ብዙ ወንዶችን ነው የጎዳሽን እንግዲህ ያው ያለውን እውነታ ነው ከሚከትመኝ ነገር አንፃር በጣም ወደዛ አድልጬ ሊሆን ይችላል ከሴቶች ጋር እንደሚሰራ ሰው በመጀመሪያ ደረጃ ወላጅ አጠገባቸው ኖረ አልኖረ ወላጅ ነው መቼ የመጀመሪያ ይስተካከል ወላጅ ነው ማለት ግን አጠገባቸው ኖረም አልኖረም አሳዳጊ ላይ ነው ላይሆን ይችላል ወላጅና አሳዳጊ ይለያያል መውለድ ለወንድ የደቂቃ ጉዳይ ነው ዘር መስጠት ለመውለድ የሚጠይቀው ነገር ግን ወላጅነት ግን ማነው አሳዳጊነት ግን የህይወት ዘመን ስራ ነው ይሄኛው የወላጅነት ኃላፊነት ሲሆን ማሳደግ ያኛው ወላጅነት ግን የተፈጥሮ ሂደት ነው ስለዚህ እኔ ለተፈጥሮ ሂደቱ ማንንም ሙገሳ የሚያገኘው ነገር የለም ምንወቀሰው ሆነ ምንወደሰው በአሳዳጊነት ነው ኃላፊነታችን የሚያሳየው እናሳድጋለን ነው ትልቁ ጥያቄ ይኑር ምናምን ነገር ለሚለው ነገር እኔ እኮ ግራ እየገባኝ ያለው ነገር ሁሌ ነው የምለው ለአቅመ ማግባት ሳንደርስ ለአቅመ አዳም ስለደረስንና ለአቅመ ሔዋን ስለደረስን አገባ ለአቅመ ማሳደግ ሳንደርስ መውለድ ስለቻልን ወለድን ምን ማለት ነው ዛሬ እንዳዋቂ ተጣመው ያደጉ አዋቂዎች መከራችንን የሚያበሉን ብዙ አዋቂዎች አሉ እውነት ነው አዋቂ ከሆኑ በኋላ የጨመሯቸው ብዙ ነገሮች ሊኖሩ ይችላሉ ነገር ግን መሰረታዊ በሆነ መልኩ የእድገታቸው ስርዓት ያበላሻቸው ናቸው አዋቂም ሆነው እያበላሹ ያሉትና ራሳቸውም ሌሎችንም እያበላሹ ያሉት ስለዚህ እንዴት ብናቀለው ነው አንድ ሰው እየሰከረም እየተማታም እየተሳደበም የፈለገውን እያደረገ ይኑር ምንለው ምን ማለት ነው እኔ አሁንም ትዳሩ ይበተን ይባረር ትባረር የሚል ነገር የለኝም ነገር ግን
ወላጅ ማነው አሳዳጊነት ይቅርታ አሳዳጊነት የሚጠይቀውን ነገር እንዲያደርጉ መጠየቅ መለወጥ ጥሩ አሳዳጊ ለመሆን የሚጠይቀውን ስራ ፕሮአክቲቭ በሆነ መልኩ ወይም ደግሞ በግለ ተነሳሽነት ራሳቸው ላይ እየሰሩ የሚጠበቅባቸውን ነገሮች ማድረግ ይኖርባቸዋል። ከሁሉ በላይ ግን ልጆች ስለተነሱ ሪመምበር ልጆች ጠይቀውን አይደለም የመጡት ሳይጠይቁን ነው የመጡት። ሳይጠይቁን ከመምጣታቸው ጋር ተያይዞ ማለት እነሱን ስላሳደግን ደሞዝ የምንጠይቀው አካል የለንም። እነሱንም አንጠይቅም፣ መንግስትንም አንጠይቅም፣ ሌላ የምንጠይቀው አካል የለንም። ስለዚህ ኃላፊነቱ በዋነኛነት የኛ ነው። ልጆች በማንዋል አይደለም በእናትና አባት ነው የሚያድጉት። እናትና አባታቸው ግን እናትና አባት መሆን ብቻ አይደለም የሚገኝ ተጨማሪ ያሳዳጊነት ኃላፊነት መውጣት ይኖርባቸዋል። ይሄ ደግሞ በተግባራዊ ደረጃ ቁሳዊ ፍላጎታቸውን ማሟላት ዝቅተኛው ነገር ነው ባይዘው። እንዲያውም እኔ አንዳንድ ጊዜ እዚህ ላይ ያለው ነገር ብርትት ስለሚልብኝ ኢትዮጵያ ውስጥ ብዙዎቻችን እንደ ከብት አርቢ የመኖር ዝንባሌ ያለን። ከብት አርቢን አይተሽ ከሆነ የሚበላ ይጠጣ ይሰጣል፣ እንደገና ደግሞ መጠለያ ይሰጣል። ይሄን ከሰጠ በኋላ በቃ ልጆቹ ሌላ ፍላጎት እንዳላቸው ማሰብ ይቸግረዋል። አሁን ደግሞ በ21ኛው ክፍለ ዘመን ውስጥ ልጆቻችን በጣም በብዙ መልኩ በተለይ እንደዚህ ከተማ ቀመስ የሆነው አካባቢ ባለው የማህበራዊ ትስስር ገጽ ተጋላጭነት ልጆቻችን ለብዙ ነገር የተጋለጡ ናቸው ማለት ነው። እና አብዛኞቹ ስነልቦናዊ ትግል አላቸው። እነዚህ ስነልቦናዊ ትግሎች ለስነልቦናዊ ቀውስ ወይም ደግሞ ችግሮች ያጋልጧቸዋል። በእነሱ ምክንያት ደግሞ በህይወት ውስጥ መሆን የሚገባቸውን እንዳይሆኑና ውስጣቸው ያለውን እምቅ ችሎታ አውጥተው ለራሳቸውና ለሌሎች በሚጠቅም መልኩ አስተዋጽኦ የሚያደርጉ ሰዎች እንዳይሆኑ የሚሆኑበት በጣም ብዙ ነው ያለው። ስለዚህ ከዛ ያለፈ ነው አንዳንድ ጊዜ እንኳን ልጆችን አይደለም እኮ ኢቨን ባለትዳሮችን ሲያሸማግሉ ያስቀኛል። አንዳንድ የምሰማው ነገር ምንድነው? ትበላላችሁ አይደል? አዎ። ትጠጣላችሁ አይደል? አዎ። ታዲያ ምን ጎደለባችሁ እንዴ? ሰው ለመብላትና ለመጠጣት ነው እንደሚኖረው። ሲኖር እኮ ነው ሰው የሚበላውና የሚጠጣው እንጂ ለመብላትና ለመጠጣት አይኖርም። የሰው ህይወት ከዛ በላይ ነው፣ የላቀም ነው። ስለዚህ ይሄ ጥሩ ፍልስፍናም አይደለም፣ ጥሩ እይታም አይደለም። አሁንም ከየት ነው የመጣው ወደሚለው ነገር ነው። አሁን የማህበረሰባችንን ልጆችን የማሳደግ እና የቤተሰብ እሴት የቀረጹት በዘፈቀደ የሚናገሩ ሰዎች መሆናቸው ይመስለኛል። እንዲህ አይነትን ነገሮች እያስተጋቡ በቃ ይሄንን ልክ እንደ በርቹ እኔ አሁን ይሄ አንድ ነውር የሆነ ነገር እንደ ክብር ከመውሰድ ለይቻላል። ትዳር ውስጥ ስንሆን እለት እለት ከምናገኘው ነገር እንማራለን አይደል? አንዱ ካንዱ ይማራል። ግን ልክ ትዳር ውስጥ አንዱ የበላይ አንዱ የበታች አድርገን ነው የምናስበው። ወንዴ በላይ ነው፣ ሴቷ የበታች ናት፣ ከሱ ትማራለች፣ ካጠፋች ትመታለች የሚል አስተሳሰብ አለ። አሁን ለምን ማናጥፍ ያላት የሚልህ ሰው አለ ማለት የበታች ሆና እንደ ልጅማ አይመታም አይደል? አሁን እንደ በታች ተቆጥራ ነው ግን ካጠፋች የምትመታውና ወንዱ ደግሞ የበላይ ነው። ከዛ የበላይነት ስሜት ይመስለኛል። ማን ነው የበላይ ያለው? ቃሉ ነው የሚሉ ሰዎች አሉ። ምክንያቱም ወንድ እኮ ቃሉ ይራቁት ሁሉ ናቸው ቃሉ ነው የሚሉት። ማለት እኔ እነሱ ቃሉ የሚሉትን ከሆነ እኔም አንብቤዋለሁ። እንደዛ አይነት ትርጉምም እሳቤም የለውም። በመሰረታዊ ደረጃ የሰውን እኩልነት ወይም ደግሞ እንዲያውም የጾታን እኩልነት ከየትኛው መጽሐፍ በላይ የሚናገረው መጽሐፍ ቅዱስ ነው። ስለ መጽሐፍ ቅዱስ ከሆነ እየተናገርሽ ያለሽው። ምክንያቱም ወንድ የለም፣ ሴት የለም፣ ሮማዊ የለም፣ የግሪክ ሰው የለም፣ እስቁስጤ የለም፣ ባሪያ የለም፣ ጨዋ የለም ይላል። ሁሉም በክርስቶስ አንድ ሆነዋል። አንድ ናቸው ማለት እኩል ናቸው ማለት ነው። ስለዚህ እኔ እውነት ለመናገር እንዲህ አይነት ስሜት ያለው የሚጠቅሱትን መጽሐፍም ካለማወቅ ነው። አሁን እኔ ቅድም ወዳልኩት ነገር ነው አሁን የምመለሰው። ጥራዝ ነጠቅ እውቀት በጣም አደገኛ ነገር ቢሆን ጥራዝ ነጠቅ እውቀት ነው። ምክንያቱም ያንን ራሱ የምትናገሪበትን አውድ በትክክል ተናግረሽ የማትናገሪ ከሆነ ሰዎችን ግራ ከማጋባት ወይም ደግሞ
መጥፎ ነገር እያደረጉ ለመጥፎ ነገራቸው ማጽደቂያ የሚፈልጉ አሉ። ለምንድነው እንደዚህ የምታረገው ባል ተብሎ ሲጠየቅ አታከብረኝም ይላል። አታከብረኝም ይላል። አንቺስ አታከብሪ? ማዋል አከብረው። ለምን? ስለማይወደኝ። ግን ሁለቱንም ካየሽ የወንድ ትልቁ ፍላጎቱ መከበር ነው። የሚገርመው ነገር መከበር ነው። ግን ያን አክብሮት ለማግኘት መወደድ አለባት እሷ። ሰው ምን ይላሉ ሳይኮሎጂስቶች? በመጀመሪያ ደረጃ ሰው የሰው ፍላጎት ለማሟላት ፍላጎቱ መሟላት አለበት። ፍላጎቱ ያልተሟላ ሰው ስለ ፍላጎቱ ብዙ ስለሚጨነቅ ሌታሎን የሌላኛውን ሰው ፍላጎት እንትን አይደለም ቀርቶ እየተነጫነጨ ለማሰብ ይቸገራል። ከዛ እሱ ለምንድነው ማትወዳት ሲባል ስለማታከብረኝ ይላል። ግን እኮ ይሄንን ቀውስ ለማስቆም ብትፈልጊ ለራስሽ የሰጠሽን የሥራ መዘርዘር እንግዲህ በመጽሐፍ ቅዱሱ ከሆነ ባል ሚስትን ውደድ ተብሏል። መውደድ ነው የእሱ ኃላፊነት። እሱ ኃላፊነቱን ሲወጣ እሷም ደግሞ ኃላፊነቷን የምትወጣ ከሆነ ወንድ የምታከብረውን ይወዳል፣ ሴት ደግሞ የሚወዳትን ታከብራለች። ወንድ የሴት ራስ ነው የሚለው ይሄ አንደኛ ሃይራርኪን ወይም ደግሞ የበላይና የበታችነትን አያሳይም። ይሄን ለምንድን ነው የምንለው? እንደዛ ከሆነ እኮ እንግዲህ በስላሴ የሚያምኑ ከሆነ የሴት ራስ ወንድ ነው ይልና የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል አይደል? ስለዚህ በስላሴ መካከል ሃይራርኪ አለ ማለት ነው፣ ይበላለጣሉ ማለት ነው። ሄድ የሚለው ቃል የግሪክ ቃል ኬፋሌ ነው የሚለው ምንጭ ማለት ነው። ደግሞ ሴት በአጋጣሚ ስትሰራ እንደ መጽሐፉ እንደሚናገረው ሴት ከማን የተገኘች ይላል? ከወንድ አጥንት ተወስዳ ነው የተገኘችው። ምንጭነቱን ለማመልከት ነው እንጂ ሃይራርኪን ለማመልከት። እንዲያውም አንድ በጣም የታወቁ ቴዎሎጂያን ናቸው ሲናገሩ የሰማሁ። እንደው እኮ ፈጣሪ ጠቢብ ነው አሉ። ምን ነው ብለው ሲጠይቋቸው አያችሁ ሔዋንን ራሱ እንዳትሆን ከጭንቅላቱ አይደለም አጥንቱን የወሰደው አሉ። እንዳትረገጥም ከእግሩ አይደለም የወሰደው ከጎኑ ነው። እኩልነታቸው በሚያረጋግጥ መልኩ እንደገና አንድም ስክሪፕቸር ላይ ማለት ሊሞግተኝ የሚፈልግ ሰው ካለ ዝግጁ ነኝ። ባይዘው ስክሪፕቸር ላይ ከዘፍጥረት እስከ ራዕይ ብታይ በሴትና በወንድ መካከል የተግባር መለያየት ነው ያለው እንጂ በኤሰንስ እና በሰውነት የበላይና የበታች በግንኙነትም ውስጥ የበላይና የበታችነት የለም። የወንድ ስፒሪቹዋል ኦቶሪቲ ነው። አዎ እሱ ምንድነው? እሱ ደግሞ በጣም ብዙ ሰፊ ዝርዝር ሊያስፈልግ። ያም ቢሆን ግን ሁለቱ ተጣጥመው የሚሄዱ እንጂ አሁንም በላይነትና በታችነትን የሚያሳዩ ነገሮች አይደሉም። ለምሳሌ አብርሃምን ብንመለከት በአንድ ወቅት ጥሩ ምክር ስላልሰጠች ሚስትን እንዳሰማ ነው። በሌላ ጊዜ ደግሞ ሚስትን ስማት ተባለ። ሰው ሁላችንም ሰው ስለሆንን እንሳሳታለን። እንደገና ደግሞ ተምረን ደግሞ ጥሩ ነገርም ልናረግ እንችላለን። ወንድም ይሳሳታል፣ ሴትም ይሳሳታል። ስለዚህ ተማክረው ነው ቤታቸውን የሚያስተዳድሩት፣ በምክክር ነው። የሚገርምሽ ነገር ለሴቷ ለባልሽ ተገዢ ተባለች አይደል? ምን ብሎ ነው ያዘዘው? እሱን ባሏል ግዛት ነው ውደዳት። አየሽ መግዛት አይደለም ማለት ነው። ውደዳት ነው ያለው። ሲወዳት ትገዛለታለች ማለት ነው። ቢመራህም እኮ በፍቅር ቢመራህ አንድ ሰው ጥሩ እኮ። ታዲያ ሃይራርኪ የለም እኮ እዛ። ብዙ ሰው ኢጎ ነው እየመራው ያለው። አሁን አንዳንድ ሰው በጣም የበታችነት ይሰማዋል ወንድ ሆኖ፣ ከዛ የበታችነት ስሜቱ ተነስቶ የበላይ ነኝ መከበር አለብኝ እንደዚህ ነኝ የሚለው ኢቭን ስንፍናችንን መደበቂያ ካረግ ነው። ይሄንን ራሱ ስንፍናችንን መደበቂያ ከሆነ ያደረግ ነው። እውነት ለመናገር ወንድነትንም አላግባብ እየተጠቀምንበት ነው። ሁለተኛ ሌላው ሰው የሚያከብረን ሳይሆን ምናልባትም የሚንቀን ነው የሚሆነው ማለት ነው። አዎ እንዲያውም አንዳንዶቹ እኔ ፈርዘር ልሄድልሽና ሴት ረዳት እንድትሆንለት እሱን ሁሉ የሚጠቅሱልኝ አሉ። ረዳቱ እኮ ነች ይላሉ። እንዴ
እንደውም እኮ እነሱ በሄዱበት መንገድ ከሄድሽ ታዲያ እሷ ረዳት ከሆነች ወንድ ተረጅ ነው ማለት እኮ። ይሄ እኩልነት ማሳያና ማስተያ ከሆነ እንደውም የምትበልጠው ሴት ነች። ምክንያቱም በትክክል ካሰብነው እንግዲህ በዚህ አመክንዮ ከሆነ የምንሄደው ተረጅ ነው ትልቅ ወይስ ረጅ ነው ትልቅ? ማይበልጣል። ይሄ ነው። ስለዚህ እነዚህ አመክንዮች አይ ቲንክ ቃሉን በትክክል ካለማወቅ የሚመነጩ ይመስሉኛል። አይ ነው ይሄ በተለያየ ጊዜ ከሴትነት ጋር እና ከጾታዊ ማንነት ጋር የተገናኙ እንቅስቃሴዎችን መሰረት ያደረጉ ምንድነው የምላቸውን ሪአክሽንስ ወይም ደግሞ በትክክለኛ አማርኛ ለመናገር ይሄ ምንድነው የሚባለው ግብታዊ ምላሾች ወይም ደግሞ ይሄ አንድን መስመር ተከትለሽ በቃ የሆነ ነገር ለማድረግ የሚባሉ ነገሮች እንጂ በቅጡ ራስን ንጹህ አድርጎ ራሱ እንዲያው እኔ የተመረኮስኩበት ለሐሳቤ መነሻ የሆነ ነገር ራሱ ምንድነው የሚለው በትክክል ብሎ መስማት እና ማንበብ አቲን ጥሩ ይመስለኛል። በማህበረሰቡም በመጽሐፍ ቅዱስም የሚመቸንን ነገር እያጠጋጋን ማለት ለመጨቆን እንዲመቸን የምንፈልገውን ጥቅስ ነው የምንጠቅሰውና ከዛ ተነስተን ሴቶችን ዝቅ አድርገን በማሰብ ብዙ ሴቶች በጥቃት ውስጥ እንዲኖሩ አካላዊ ጥቃት ሊሆን ይችላል፣ ጾታዊ ጥቃትም አለ፣ ወሲባዊ ጥቃት ይደርስባቸዋል ሴቶች አይደል? እሱን ያደረግን ግን በጥቅሶች እንሸፍነዋለን። ተገዝታ ትኑር ተብሏል፣ በአካሏ ላይ ስልጣን የላትም ተብሏል እያለን ጥቅስ እየጠቀስን ጥቃትን እያበረታታን ቅድም ስናወራ አስተማሪዎች አሉ፣ የትዳር አማካሪዎች አሉ፣ በማህበራዊ ሚዲያ የሚያማክሩ ሰዎች አሉ። ይሄንን እየተናገሩ ጥቃትን የሚያበረታቱ መደብደብን እናቶቻችን ተደብድበው ነው ትዳራቸውን ያቆሙት። 50 ዓመት 40 ዓመት የኖሩት ሲመቱ ተችለው ነው። አይናቸው ጠፍቶ ጥርሳቸው ወልቆ ችለው ኖረዋል ብለው የሚያስተምሩ የማህበራዊ ሚዲያ አስተማሪዎች አሉ። እሱን እንዴት ታየዋለህ? እንዴት ጥንቃቄ ማድረግ አለብን ብለህ ታስባለህ? አሁንም እነዚህ ሰዎች ጠቅሰው ነው ይሄንን የሚያደርጉት ብለሽኛል። እኔም ጠቅሼ ልናገር እንግዲህ ስላስገደደኝ ማለት ነው። አሁን ያለዚህ ምክንያት ፍቺ መኖር የለበትም ምናምን ነገር የሚለው እንዳለ ሆኖ ግን ደግሞ ተጨማሪ እንዲያነቡ መክራቸው ነው ሰዎች ባል ሚስቱን ይንከባከባታል፣ ልክ በአትክልት መልክ እንደሆነ ማለት ነው፣ ይመግባታል ይላል። ከዛ በጣም ደስ የሚለኝ ነገር ደግሞ እዛው ላይ ምንድነው ሚስቱን የሚወድ የገዛ ስጋውን ይወዳል ብሎ ነው። ከዛ በኋላ ግን ስራዎቹ በሙሉ የሚመነጩት ከፍቅሩ ነው። አይሽ ቅድም ፍቅር የሚገለጠው በስራ ነው እያለ ነበረ። አሁን ታዲያ መንከባከብና ማጥቃት እንዴት ይገናኛሉ? አይገናኙም። ስለዚህ የአንድ ባል የስራ መዘርዝር መንከባከብ እንደገዛ ራሱ ማለት ነው። እንደገዛ ራሱ ወዶ ወስዶ መንከባከብ፣ መጠበቅ እንዲያውም ለራሱ ንጽህትና ድንግል የሆነችን ሙሽራ ያቀርብ ዘንድ ይንከባከባታል፣ ይጠብቃታል ይላል። ስለዚህ የመጠበቅ ስራ እንዲያውም ከሌሎች የሚጠብቅ እሱ ራሱ አጥቂ ከሆነ መንከባከብ ሲገባው ተንከባከቡኝ የሚል ከሆነ እንዲያውም እኔ ኃላፊነቱ መዘንጋቱ ብቻ ሳይሆን እሱ ራሱ ከሌሎች መጠበቅ ሲገባው እሱ ራሱ አጥቂ ከሆነ እንግዲህ ለጠቃሾቹ ነው የምንሰጠው እና ለሚሰማው ሰው። ስለዚህ ኃላፊነቱን የዘነጋ እንደሆነ እንመለከታለን እነሱ ራሱ ከሚጠቅሱት ማለት ነው። ቅድም እንዳልሽው ግን ሰው በሆነ ነገር ውስጥ በሚሆንበት ጊዜ ለራሱ ስሜትና የራሱን እኔነት ወይም ኢጎ ለማርካት ብቻ የሚያረክ ከሆነ እውነትን ፈልጎ በእውነት ልክ መሰራትና መስራት የሚጠቅመው ነገር ባለማድረጉ ብዙ ትርፍ እንደማይሄድ ይታወቃል። ስለዚህ ሁለትዮሻዊ ማንነትን ሁሌ
ኢንፈሳይዝ ማድረግ አለብን። የትኛውንም ብያኔ ከማሳለፉ በፊት በመጀመሪያ ደረጃ ባለትዳሮቹ ያሉበትን የጉዳት ደረጃ በሚገባ መረዳት ይኖርብናል። ነገር ግን እንደ ኢትዮጵያ ባለ አገር ውስጥ የስነ ልቦና አገልግሎት በጣም እጅግ አነስተኛ፣ ሰውም ያን ያህል እንዲህ አይነት አገልግሎት ንቃተ ህሊና በሌለበት፣ ብዙ የተማረ ሰው በሌለበት፣ የተማረ ሰው ኖሮ ጥራቱ በጣም ዝቅተኛ በሆነበት አገር ውስጥ እንዲህ አይነት አገልግሎትን ማግኘት በጣም ቀላል እንዳልሆነ እናውቃለን። ነገር ግን አንድ ነገር ተስፋ የሚሰጠው ነገር ምንድን ነው? አሁን ትንሽ በፊት ከነበርንበት ሁኔታ ውስጥ በሆነ መንገድ የተለየ ሁኔታ ውስጥ እንዳለን ይታወቃል። ነገር ግን በዚህ ሁኔታ ውስጥ ሁሉ የምጠይቀው ነገር ምንድን ነው? እንዲህ አይነት በጣም ሲሪየስ የሆነ የስነ ልቦና ጥቃት፣ አካላዊ ጥቃት ያለባቸውና ነገር ግን በአጋጣሚ የሆኑ ሁሉም አይነት የጉዳት አይነቶች መጨረሻ ላይ የሚፈጥሩት ሳይኮሎጂካል ሰፈሪንግ ነው። ስለዚህ መጨረሻ ላይ ስነ ልቦና ነው የሚንጸባረቀው የትኛውም ጉዳት ማለት። ስለዚህ ስነ ልቦና የሁሉም ጥቃት ማዕከል በመሆኑ ምክንያት እንዲህ አይነት ችግር ሲገጥማቸው ማህበራዊ ሚዲያ ላይ ሄደው ወይም ደግሞ ጉግል ከማድረግ ይልቅ ማህበራዊ ሚዲያ ላይ ምንጩ ከማይታወቅ ሰው ይልቅ ወይም ደግሞ የሚናገረው ከምንድን ነው ለምንድን ነው ወይም ደግሞ ማን ነው ያ ሰው ብለን በእንደዚህ አይነት መንገድና በእንደዚህ አይነት ሁኔታ ምክር ከምንፈልግ ይልቅ ሙያዊ አገልግሎት በትክክለኛ ምንጭና በትክክለኛ መንገድ ሄደን የሙያ አገልግሎት ብናገኝ የበለጠ አትራፊዎች እንሆናለን ብዬ ነው የምመክረው። ምክንያቱም ግለሰቦችም መታከምና መስተካከል የሚችሉበት እንደገናም ደግሞ ትዳሩ የመዳን እድል ካለው ሁለንተናዊ ተጠያቂነት፣ ሁለትዮሻዊ ተጠያቂነት፣ ባለም ሚስትም ተጠያቂነት ባለው መልኩ ሁሉም ለግንኙነቱ አዎንታዊም አሉታዊ በሆነ መልኩ ባረጉበት አስተዋጽኦ ልክ መታየትና መጠየቅ በሚችሉበት ሁኔታ ውስጥ ስርዓታዊ በሆነ መልኩ ማስቀመጥ ስለሚቻል የምክር አገልግሎት፣ ሙያዊ የሆነ የምክር አገልግሎት እንዲጠይቁ እመክራለሁ። እንደዚህ አይነት ሁኔታ ውስጥ በሚኖርበት ጊዜ ካውንስለሩን ጠያቂ ማድረግ ይቻላል። እሱ የሚሰራበት ደግሞ ራሱን የቻለ ኤቲክስ አለው ወይም ደግሞ ስነ ምግባር አለው። በዛ የስነ ምግባር መንገድ ተከትሎ ነው እውቀትን መሰረት ያደረገ ስነ ምግባርን መሰረት ያደረገ ከሁሉ በላይ ግን ተጠያቂነት ባለበት መንገድ የሚሰራ ስለሆነ ሰዎች የመታገዝ እድላቸው በጣም ከፍተኛ ይሆናል ብዬ ነው የማስበው። በጣም እናመሰግናለን ሻራው። ብዙ ቁም ነገር ያገኘንበትን ውይይት ነው ያደረግነው። የብዙዎቻችን ቤት ችግር እንደሆነ አስባለሁ እና ተመልካቾችም በዚህ ውይይት ውስጥ ብዙ ጥያቄ እንደተመለሰላችሁ ተስፋ አደርጋለሁ። ተጨማሪ ጥያቄ፣ ሀሳብ፣ አስተያየት ካላችሁ እንቀበላለን። ደግሞ እገዛ እንፈልጋለን፣ የምክር አገልግሎት እንፈልጋለን የምትሉ ቢሮአችን ክፍት ነው። በማንኛውም ጊዜ እገዛ አገልግሎት ማግኘት ትችላላችሁ። ሀሳብ አስተያየቶቻችሁን መላክ ትችላላችሁ። ሰላም ቆዩ።